شارع ما شارع دلني أنا يساق تدري لي نجلس هنا يساق باسبورت يلات ما جوالاي مجمرة إمباسي نو جمتيرو ساري استي باري دوي للي يساق إيش عندك كوبي كالات من بيلات اوكي من بچراش سلقوا كوبي يلات يلات من بناقر من እኮ ጧት ሄደው ዳኒ ጧት ሄደው ከኤምባሲ ሰኞ ዕለት ያወጡና ያመጣሉ ከዛ በኋላ ኤምባሲ እንዲተባበሩ እንደዛ ነው ማድረግ ኤምባሲ ቢተባበሩ ጥሩ ነው ግን አትሊስት እኔ የመታወቂያም ቢሆን ካላት ማግኘት ከቻለች ኤምባሲ ትሄድ ከዛ በኋላ ሌላው ቀላል ነው እሱን ካገኘች በኋላ ኢሚግሬሽንም መሄድ ላይ አይጠበቅባትም ባይዘው የኤምባሲውን ከጨረሰች በኋላ ኤምባሲን ከጨረሰች በኋላ ኢሚግሬሽን መሄድ አይጠበቅባትም አይ ቲንክ ቅደም ተከተሉ እንደዛ ነው እንጂ ይሳቅ እንዴት ነው ከዚህ እንዴት እንደዛ ሊሆን ይችላል እኔ ግሳራለሁ ተከተለዋለን እሱን ዳንዬ የተስተካከለ ነገር ይደርሳል አታስብ እሺ በጣም ጥሩ እሺ ወይዬ አለሁ ለማሚ አካውንት ላክላ ዳኒ አሁን ፍቃደኝነት እንጠይቅ ነው ቢያንስ ብር እንዲገባበት አካውንት የኢትዮጵያ አካውንት ኦኬ ግን ምን ያክል ነው ማለት ተቃቀም ብር በጣም እንዳይበዛ ትራንዛክሽኑ እንዳይበዛ ቢፈልግ ነው እንጂ ችግር የለውም ወይ ከአንድ ወይ ከሁለት ከሆነ የሚገባው ችግር የለውም እንዴት ነው የሚሆነው ላ ከአንድ ከሁለት አይደለም እንዳይዘጉብኝ ብዬ እኮ ነው እዛ ደግሞ ምን አስጨርሰ ዳንዬ በሚሊዮን ነው የሚዘጋው ሳርዬ በቃ በኋላ ልግባ እሺ ችግር የለውም በቃ ይሁን ይግባ ችግር የለውም ችግር የለውም ዳቲ መስጊያ እሺ አንዴ ጠብቁ ይገርታል ፓርቲ እንዳይደረግ ቲኬት ምናምን ማን ያወጣል ብሩ በራሷ ገብቶ ከዛስ ቲኬቷ ፕሮሰሷ ሶስት አመቷ ነው ልጅቷ በዛ አክቲቭ ካልሆነ አይሆንም እንደዛ ወከባ ያረጋው በቃ ማገዝ የምትፈልጉ ግቡ ልኩ ለጊዜ እንደምናረጋው በዳኒ ይገባል ይጨርስላታል የገባው ደረሰኝ ይታያል ሌላውን ብር ደግሞ የተረፈውን ለጇም ስለሚያስፈልጋት በቃ እሱ ይሰጣታል እንደዛ ነው ቢሆን እሺ ማንን ነው የምመዘግበው እስኪ ንገሪ ይሄው እሷ ከላይ ያለችው 2000 ብር ብላሻለች ስልክሽን ንገሪ ማሬ እኔ በስልክ ዋትስአፕ ስለማይደባቸው ስልካቸውን ተናገር ስልክ ንገሪ ማሬ እሺ ብታግዟት ትገባላችሁ ቢያንስ ትኬቱ ይችላል ቢያንስ ትኬቱ 700 ድርሃም ነው አዎ ቢያለሽ በቃ በጣም እያለቀሰች ነው 700 ድርሃም እንደዛ መታግዟት እሺ አንዴ ስልክ ትሰጡኛላችሁ ማለት ቢያንስ ሁለት ሰው በ47 ቢያንስ ትኬቷን እንኳን ሁለት ሰው ቢችልላት በ47 ልጇ ሙቶባት ነው ጋይስ በቤት እንኳን ይዞ ዳቦ እሺ ወያዩ ሳንዲዬ ነይ ሳንዲ በእናትሽ አግዣት ሳንዲ አግዣት ሳንዲ ትጽፋለች ልጇ ሞቶባት ነው ከዛ ጋይንት ድረስ ደግሞ ትሄዳለች እዛ ነው የተቀበረው በቃ 33600 ነው ትኬቷ ብቻ 33600 ብር ነው 33600 ነው ቢያንስ ሁለት ሰው ቢያግዛት ጉቺ መጣች በቃ ትኬቷን ብቻ አግዟ ከዛ 500 ብር አሰባስብላትና ከዛ ደግሞ በእንትን ቢገባ እኔ ከፍላለሁ ብላለች አክስቴ ሰኒ በቃ ሰኒዬ እኔ ቆንጆ እናመሰግናለን ኖሪ ቤት ነበር በጣም እናመሰግናለን እግዚአብሔር ይስጥልን ጉቺ ቲኬቷ ተሸፍኗል የቀረው ሌላው ነው ናዚ አካውንት ላኪ ለማን ልላከው ወረ ለማቢ አካውንት ላኪ ናዚ በቃ እሺ ሰኒዬ እግዚአብሔር ይስጥሽ አሁን ቢቀርብ ደግሞ እሺ ለሙዲት ላኪላት ሙዲት በእናትሽ ለማም ቆይ ልልክልሽ ነው ማሚ ጠብቂኛል በነገራችን እነዚህ ቲኬት መሸጥ ከጀመረ ቁጥር ልስጥሽና በዋትስአፕ ላኪልኝ አካውንት እሺ ቆይ ማሚ አንዴ ስለ ልጅቱን ቁጥር ልቀበል ንገሪኝ ቁጥርሽን ማሬ 31 የምን ሀገር ነው 31 ኳታር ፕላስ ብለሽ እስከንትኑ ንገሪኝ ፕላስ ስንት ነው ፕላስ 97 4 ኮድ እሺ ከዛ
31 49 47 68 አስገባችኋለሁ ሁላችሁም ካላስ በሀሳብ ኃይልሻለሁ። እሺ በኢትዮጵያ 2000 ብር ብለን ነው እንጂ እኛ ማሪ እንትን አትበሽ። ወተንም ታለቅሳለች እዚህ ሆና ታለቅሳለች። ለዛ እኮ ነው ብሩን ትድበላት ዝዱ ወይ አንዴ ወይ ማሪ ይሰማል? አዎ ዝዱዬ ነፂ ለኔ በሜሴጅ አካውንት ስጭኝ። እኔ 1000 ብር ያቅመኝ። እሺ ዝዱዬ በሜሴጅ አካውንት አሁን እልክልሻለሁ። እሺ ዝዱዬ እግዚአብሔር እሺ ማሪ እሺ አዎ ችግር የለም ማሪ ባርቱ። እሺ ዝዱዬ ተባረኪ። መድኃኒዓለም ይስጥሽ። እናመሰግናለን። ተባረኪልን። በጣም እናመሰግናለን። እሺ ነፂ እየመዘገብሽ ነው? አዎ መዝግበታለሁ። ለአካውንት ልለክላት ብዬ ነው ለማሚ። አሁን ትኬቷ ተችሏል። የመውጫ ወረቀቷ ደግሞ 600 ድርሃም ነው የሚያስፈልገው። 600 ድርሃም ነው የሚያስፈልገው። እሱን ደግሞ ታግዙናላችሁ። እና አውቶፓስ ነፂ አውቶፓስ አይደለም የሚጨርሰው በዚሁ ነው። ማሪዋ ነፂ እሺ እኔ ችግር የለም። እሺ ለማሚ ስጫት። ለማሚ አካውንት ስጫት 20 ሺህ ብር ያለ አንዴ እንትን ያስቀመጥኩትን ብሎብኝ ነው። ወደ ታች ብሎብኝ ነው። ጠብቂኝ አንዴ። እሺ አንድ ቁጥር ጻፉልኝ። ሌላ ቦታ ያላችሁ 600 ነው አካውንት እሰጣችሁ። አንድ ቁጥር ጻፉልኝ ጋይስ። በዚህ በሁለት ቀን ብታስገቡላት እባካችሁ። ሰወዳችሁ እንደው በመቤቴ አግዟት ቢያንስ ማለት ነው። አግዟት አለም እኛ እኮ ለአንቺ እዚህ እያገዝንሽ ነው። ሰው ደግሞ በጣም ተጨነቀና አንቺ እንዲሞንሽ እየረበሻቸው ነው። ማሚ የአካውንት ልኬያለሁ። ጋይስ ትናንትና እዚህ ጋር አንድ እናት መታ ልጇ ሞቶባት ይዘዋት መጡ። ላልሰማችሁ አንድ ጊዜ ብቻ ላሰማ ካላስ አንድ ጊዜ ልገራችሁ። እናንተ የሆነ ቤት ሰንበዲ ቤት እንትን ብላችሁ ስትመጡ ሌሎላችሁም አላስረዳም። አንደኛ ቦጊያል፣ ሁለተኛ እሷ ያለችበትን ሁኔታ ተረዱ። ልጇ ሞቶባት ቪዲዮ ተቀርጾ አየች። ተቀርጾ ነው ያየችው። ከዛ በኋላ ስታይ በጣም አለቀሰች። ከዛ አቤቷ ያከራየቻት ሴትዮ ይዛት መጣች ወደኛ። አጣራን የውሸት ይሆናል ብለን፣ ግን ትክክል ልጇ ሞቶባታል። እነሱም ቀብረውታል። ነገሯት። የገዛ አባቱ ልጁን ቀብር ያለው ግን እሷ እንዳሰማ ነበር አለ። ነገር ግን ተፖስቶ ታየ። ስለዚህ እሷ ደግሞ መሄድ ነው የምፈልገው ስትል ለመሄድ ግን ምንም አይነት ነገር የላትም። ፓስፖርት ኮፒ የላት፣ የቀበሌ መታወቂያ የላት፣ ምንም ነገር የላትም። ከዛኛ መጣን ልንደርሳት መሄድ ነው የምፈልገው ስትል ለመሄድ ምን ያስፈልጋታል? ብዙ ነገር ስለሚያስፈልግላት ያንን እያሰባሰብን ነው። ተረዱኝ። አንደኛ 3 ዓመት ሙሉ ልጅ አንድ ስራ አልሰራችም። 3 ዓመት ሙሉ ማለት ነው። በቃ ስራ አልሰራችም። ቁጭ ብላ ከዛ ቋንቋ አትችልም። በዛ ላይ በጣም ነው የምታሳዝነው። ምንም ነገር የላትም። ስለዚህ አንደኛ ወደ ሀገሯ መግቢያ የ8 ዓመት ልጅ ደግሞ አለች። ስለዚህ በቃ ለዛች ለ8 ዓመት ልጇ ትድረስ። ከሰማችሁ 2 ቀን ነው 2 ቀን ሙሉ ምግብ አልበላችም። ይኸው እያለቀሰች ነው እስካሁን ድረስ። እኛ እንኳን ከመጣን ስንት ሰዓታችን ታለቅሳለች። በቃ እምቢ እሻት። ስለዚህ በቃ ነገ ሞታ እሷም የሆነ ነገር ራሷን አድርጋ ከምናዛ ሸኛት። በቃ ስደት አይኑ ይጥፋ። እናት ትሞት እርዷል። ስለዚህ ጋይስ እኔም ስላመመኝ አታጨናድቁ። በቃ ወይ ኮሜንት ላይ ሲጽፉ እናንተ ንገሯቸው፣ ሞዲሬተሮች ንገሯቸው። በቃ በጣም እንትን በረደ ለዛ ነው። ስለዚህ ተረዷት። እሷ የምትሄደው ልጇ ቤተሰቧ ጋይንት ነው። ስለዚህ እባካችሁ ተረዷት ብዬ ነው የመጣው። በቃ ሌላ ነገር የለም። አለቀ። አሁን የምትሰጧት ብቻ። ሀዩቲ ሰላም ነው። የኢትዮጵያ አካውንትን ቴክስት እንትን አድርጉልን፣ ፖስቱልን እንድታየና አይፖስት ሳይሆን እዚህ ጋር ቃል የምትገቡት እየጻፍን በቃ እንትን በሉልን። ማስገባት አንችልም ዳይሬክት ማለት ነው።
ኢትዮጵያ ያለ እኔ ሰጥሻለሁ በዋትስአፕ ትሰጥሻለሽ። እሺ እኔ ኢትዮጵያ ነኝ ያለሁት ለዛ ነው። እሺ ስንት ታስገቢያለሽ ውዴ? 2000 ብር እላታለሁ ባቂ ነው። እሺ ጻፊያት። እሺ ስልክ ንገሪኝ ማሬ። ንገሪኝ ማሬ። እሺ አካውንት ለምነን ነው ምክንያቱም እሷ 3 ዓመቷ ከሄደች አካውንቱ አክቲቭ ሳይሆን የሰው ታዳኔ ቁጥር ስጪኝ። ቁጥር የምን የኢትዮጵያ ዋትስአፕ ቁጥርሽን ዋትስአፕ ላይ ፖስት ማለት ነው። ስልኬን ቢነግርሽ እኔ ስታዳ ሪስክ አይሆንም። ስልኬን ልከሽ በዋትስአፕ በሲ ኢንቦክስ ላይ ላኪልኝ። ማን የሚለው ላይ ይኸው ሳዲ አሁን የዳኒን አካውንት እሺ ጋይስ አሁን 600 ድርሃሙ ደግሞ ሰው ቻለልን። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ፣ ፈጣሪ ይስጣችሁ። ትኬቷን ሰኒ ቻለችላት። አሁን 600 ድርሃሙ ደግሞ ወደዛ የምትሄድበት እዚህ ጋር መውጫ ወረቀት የምትይዝበትን ጨረሰች። አሁን ግን እሷ ከዚህ ኢትዮጵያ ስትገባ እዛ ጋይንት ድረስ የምትሄድበትን ከዚህ ስትሄድ ምንም ነገር የሌላት ነው። ያንን የምታረግበትን ብቻ ደግሞ አሁን አግዟት። ለልጇ ልብስ እንኳን ይዛ ገዝታ ለልጇን የ8 ዓመት ልጅ ናት ያለቻት። ከዚህም ስትሄድ እዛ ድረስ የምትሄድበትን ብቻ አግዟት። በቃ 3 ሰው 4 ሰው እንደዚህ አቅማችሁን ከሰጣችሁ ይበቃ ነው። ማርያም እናመሰግናለን። እግዚአብሔር ይስጥልን። ተባረኩ፣ ብሩክ ሁኑ። እግዚአብሔር ይስጣችሁ። እሺ ነፂ እየመዘገብሽ ነው። ሀያት ቀጥይ፣ ሀያት ቀጥይ። ሀያት ወይ ሳይ እንደነሽ ወይ ሰላም አለው። እኔ በድርሃም 200 ድርሃም ባላ። እሺ ማሪ ግን በኢትዮጵያ ብር ከታስገባሽ ነው ወይስ በኢትዮጵያ ብር ይሻላል? አዎ በኢትዮጵያ ብር ይሻላታል። እሺ ቁጥሬ ልንገርሻ። እሺ አካውንቱን ልትልኪልኝ 054 054 34 33 93 93 725 ማርያም እናቴ ቦልክሻለሁ። ይቅር በሉኝ። እሺ በቃ በኢትዮጵያ 10,000 ብር ማለት ነው። እሺ እንደዛ ነው ታስገባልኝ ይችላል። መቼ ታስገቢላታለሽ? በዚህ በሁለት ቀን ታስገቢላታለሽ? እሺ ነገም አይሰራም። ሞባይል ባንኪንግ የላትም እህቴ። እሺ አዩዬ ታወራሻለች። እሺ ነፂ እግዚአብሔር ይስጥሽ። እሺ እኔ እናት ምን ችግር የለም። እሺ ታወራ። እሺ አስቱ ቀደ አስቱ ሰማችኋል? ሰላም እኔ በኢትዮጵያ